ከጎንሽ ነን የኔ ቆንጆ። እሺ ዱዚ እናመሰግናለን። ይወድህት አሁን በቃ እንትን በይና ወደ ሌላ እንትን ሂጅ። በቃ ጀግና አንዴ ነው የሚያለቅሰው፣ አንዴ ነው የሚናገረው። በቃ ተናግረሻል። አሁን አላህ ከአላህ ነው ምላሹ የምጠብቂው። በቃ ያለውን ነገር አንቺ መልእክትሽን አስተላልፈሻል፣ ተናግረሻል። እንኳን ወጣሽ፣ እንኳን ተናገርሽ፣ ዝምታሽን እንኳን ሰበርሽ፣ እንኳንም አወራሽ፣ እንኳንም አለቀሽ። በቃ ሁሉ ነገር አንዴ ሆኗል። አሁን በቃ ይሄን ያህል ራሱ ልክ ነሽ። ጉዳዩ ቀላል አይደለም፣ ግን አይገባቸውም። ይሄን ያህል ራሱ ለነሱ ሳይመንዬ ምንም የሆነ ልጅ አይደለም፣ ኖርማል ነው። አሁን ወደ እንትን ተመለሽ የኔ ፍቅር፣ በቃ ወደ ሌላ ጉዳይ ተመለሽ። ይሄን ራስ ይዘጋ፣ ሌላ ወሬ እናውራ። አቡዬ እኔ ቦታ ልልቀቅ የኔ ቆንጆ። ደግሞ ማክስሽ ተመችቶኛል። ምን እንዳስታወሰቂያለሽ? አይረን ማን የሚሉ ፊልም አይተሽዋል? እሱን ያስታወሰኝ ትናንትና ኮሜንት እያደረኩልሽ ነበር። እና አንቺ ደግሞ አይረን ውመን ሆነሽ ሞር ብራይት አድርገሽ ብዙ ነገር ገና ትሰሪያለሽ። ምቀኛ ይቃጠላል። ከአሁን በኋላ አንቺ የምትሰበሪበት ነገር የለም። በቃ ቀይ መስመርሽ እንትን ብሏል። በቃ ከአሁን በኋላ ኃይለኛ አክሽን ፊልም ብትሰራ እንዴ አይረን ውመን የሚለው አይረን ውመን ጎኔን አይኖ ሚሊና በጣጠፉት፣ በጣም ጎኔን ሰበሩት። እነሱ ራሳቸው አጀገኑ። ያ አይሽ አንቺ ደግሞ እንደዚህ አንበሳ ነሽ፣ እንደዚህ ጀግና ሴት ነሽ። አንቺ በብዙ በሚሊዮን ኢትዮጵያውያኑ ልብ ውስጥ አለሽ አቡዬ። እነዚህ ክፋት የሚሰሩት እኮ 5 እና 10 ሆነው እኮ ነው፣ ታውቂያለሽ አይደለ? በሚሊዮን አንቺ 900 ምናምን ሺህ አካውንት ተከፍቶብሽ ሲመጣ በአንድ ሺህ ስመጪ ስንት ሺህ ሰው ነው የገባው? ለምን ግን ምንድነው ከመልካም ጎኖች ትንሾች መጥፎ የሚሰሩት ነው ገን ነው የሚወጡት አይደለ? አንቺ በብዙ ሚሊዮኖች ልብ ውስጥ አለሽ። ከህዝቡ ደግሞ ጠብቃለሁ። እኔ በጣም ብዙ ለተበደለ ሰው ድምፅ ሆኛለሁ አይደል? ሁሉም ድምፅ ሆኖሻል። ሁሉም አንቺ አሁን ላይቭ ላይ ስለሆንሽ ነው እንጂ ቪዲዮ ያልሰራ የለም። ወተሽ ብታይ ለልጄ ድምፅ ካልሆነ ይሆናል ወዳጅ አይደለም ማንም ሰው ለእኔ አይደለም ልጄን የተነካው ልጄ ነው የማይሰማ ደንቆሮ ተብሎ የተሰደበው ልጄ ተሰድቦብኝ፣ እኔ አንድ ኢትዮጵያዊ እህታችሁ ልጄ ተሰድቦብኝ ዝም ካላችሁ በቃ ከዚህ በላይ ምን አለ? እኔ ዝም ማለ ደግሞ ሀቡዬ የአንቺ ህመም የእኛም ህመም ነው። እኔ እናት እያልንሽ አይደል እንደ ይሄው ሁላችንም ከጎንሽ ነን። እነዚህን 5 እና 6 ጥቂት ሰዎችን ማንነታቸው የማይታይ ሰዎችን በእነሱ ቅስምሽ ሊሰበር አይገባም። እኛ ደግሞ ሚሊዮኖች እነሱን ማጥፋት አያቅተንም። ገባሽ? በጣም በጣም ጠንካራ ሁኚ የኔ እናት። ፈጣሪ ከአንቺ ጋር ሁሌም አለን ከጎንሽ። ይሄ ማስክሽ ደግሞ አምሮብሻል። አይረን ውመን ብለሽ እንደውም እንትንሽን ቀይረሽ እንደምትመጭ ተስፋ አለኝ። ስምሽን አይረን ውመን አረጓል። ከዚህ በኋላማ አይረን ውመን ነው የምሆነው። አይረን ነው የምሆነው፣ ብረት ነው የምሆነው። ምክንያቱም በልጄ መተውብኝ ካልተሰበርኩኝ እኔ ብረት ነኝ። ብረት ነው የማይሰበረው። ስለዚህ አይረን ውመን የሚብለው ስም ይገባኛል። ስሜን አደርገዋለሁ አይረን። አሁን በቃ ድሮኖችሽ አንዴ ገብተው በቃ ሞቅ ያርጉሽና እንትን በይ። በቃ ምንድን ነው አታልቅሽ ካሁን በኋላ በቃ ውሃ ጠጪ። ዛሬ ውሃ ጠጪ የምንልሽ ለመጀመሪያ ጊዜ ሚዲያ ላይ በራሴ ጉዳይ አለቀስኩ። ሁሌም የሰው